ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሙስሊም ዛሬ ራሳችሁ ስትሉ ኮፒ ሼር አዳራ ኮፒ ሼር አሚን። አላሁ ላ ኢላሃ ወል ሐዩል ቀዩም ላ ተአኹዙሁ ሲነቱን ወላ ነውም። አንድ ለሶስት ለአራት ቀን ወደ ጉራጌ መጥቼ መስጂድ ኢሻ ስገባ አንድ ኢማም ብቻቸውን ይሰግዳሉ። መስጂዱ በስብሷል፣ የአላህ ቃል ቁርአኑ በስብሷል ምናምን እና ብቻቸውን ብርድ ነው ይሰግዳሉ። ከዚያ ያለውን ሁኔታ ጠየኳቸው። ምንድን ነው ጀማው የት ሄዶ ነው አልኳቸው። ተውበት ሳቶ ፍቅር አክበር ላኢላሃ ኢላላህ። እኚህ የምታያቸው ምስኪን ኢማም መስጂዱን መሬቱን ሰጥተው መስጂድ ያሰሩ ናቸው እና መስጂዱን የሰራው ሰውዬ አሁን አዲስ አበባ ከተማ ላይ የሚኖሩ። እንደምታዩት መስጂዱ ከውስጥም ከውጭም አልተመረገም እና አካባቢ ደግሞ ስለሚቀዘቅዝ ሰዎች መጥተው ጀማው መጥቶ መስገድ አልቻለም። እሳቸው ብቻቸውን እየሰገዱ ነው። ቁርአኑ ያለው ነገር ይህንን ነው የሚመስለው እና በጣም በሚያሳዝን ሁኔታ ቤታቸው እንደዚህ ጥቅጥቅ ተደርጎ ከውጭም ከውስጥም ይመረጋል። መስጂዳቸውን ግን መስራት ሳይችሉ ቀርተዋል። እንደምታዩት ነው መስጂዱ ሙላችሁ። ይሄ የምረግጠው መሬት በሙሉ ይሄ የምታዩት እንዳለ የበሰበሰ ነው። ወአለይኩም ሰላም። ማን ነው ታጂ? እንዴት ነው? ሰላም ነው? እንዴት ናችሁ? ማን ናችሁ? የጀግና የሰራተኛ ሰላም ነው? ሰላም። እንዴት ነው? ሰላም ነው። ደግ ነው? ሰላም። አንድ ተምር ሪል ስቴት የሚባል አዲስ አበባ ቤቶች ምናምን እየሰራ ይሸጣል እና እኔ እንደዚህ ስዞር በየሀገሩ ስገባ ጃንጥላ እሰጣለሁ ለሰዎች። እናንተ ፀሐይ ስትሄዱ ገበያ ምናምን ፀሐይ ቀጠቀጣችኋል አይደል? ዝናብም ሲሆን እየተቀጠቀጣችሁ ጃንጥላ አሁን አለው ትርሱ የለም። ጃንጥላ የለው። ፀሐይ በፀሐይ ነው የሚሄዱት ገበያ ሲሄዱ ዝናብ ይቀጠቅጣል። እና ይሄንን እኔ ያው እንግዲህ እኔ በመጓዝበት ሰዓት ላይ ብዙ ጊዜ ይሄን ችግራችሁ ነው ያለው። ዝናብ ሲቀጠቅጣችሁ ፀሐይ እየቀጠቀጣችሁ ሁላችሁ ስትሄዱ ያለው ወደ ገበያ እና ይሄንን እኔ ባካችሁ ለሰዎች ብዬ ስጠይቅ እንዳልኩት ይሄ ተምር ልስቴት የሚባለው ይሄን የመሰለ ጃንጥላ ለእርሶ ለእናቶች ስጥልኝ ብሎኝ። አሚን አሚን። እንጀራ ይስጥልኝ። አሚን። እንጀራ ሁሉ ነገር ይስጥልኝ። አሚን። እንጀራችን ከፍ ይበል። አሚን። እንጀራችን ከፍ ይበል። አሚን። እንጀራ ሁሉ ነገር ይስጣችሁ። አሚን። እኔ ጉራጌ እንደ አማርኛማ አላቅሽ በጉራጌኛ ማለት ችግር የለም። በጉራጌኛ መርቁ አካ ጎይታሁ አሚን። ቲንታ አርተማቱ ኮሮ አሚን። ሻይ እፋው አሚን። ሻ ዋይ ህነሁ አሚን። እዳ እነሁ